ዘመኑ ብዙ የሚዘገን ነገር ያለበት ነው። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ። ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ። አስተናጋጅ፣ አቤት፣ ጁስ አለ? አለ። ፍሬሽ ነው? የለም፣ ተመራቂ ነው። ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው፣ ኧረ አቶ በላቸው ነው። እሺ። አቶ ቀጀላ፣ አቶ ሸምሱ እምሱ፣ የጠራው እንደዚህ ነው። ሰውየው የቀጣውን ስም ከማንበቡ በፊት እየገፈተሩ አወረዱት። የሆነ ጊዜ በአንድ ዕውቅ ሆስፒታል ውስጥ የአማካሪነት ሥራ ሰራ ነበር። የስልጠና መርሃችን ከአሜሪካኖች በቀጥታ የተኮረጀ ስለነበር ምክራችን ድሃን መሰረት ያደረገ አልነበረም። ከዕለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ እያበሰልህ ፍሪጅ ውስጥ እያስቀመጥህ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ። ታዲያ ምግቡንና ፍሪጁን መጭመጥ ይችላል ውሰድ። መንግስት ከመጸዳጃ መልስ ምግብ ከማዘጋጀቱ በፊት እጅዎን በሳሙናና በውሃ በመታጠብ አተትን ይከላከሉ የሚለው ምክር በስልኬ በለቀቀብኝ ቁጥር ትዝ የሚለኝ ያጎስቋላ ሰውዬ ነው። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። እስካሁን ከተናገርኩ ተነስታችሁ መገመት እንደምትችሉት 3 መንግስታትን ያፈራረቁ ወይም 3 መንግስታት የተፈራረቁብኝ ሰው ነኝ። ደርግ ህዝባዊ መንግስት ነኝ ብሎ ስለሚያስብ ባለስልጣኖች እንደ ህዝብ መኖር አለባቸው ብሎ ያምን ነበር። የደርግ ባለስልጣኖች ሁሌም ከላይ እስከ ታች ሰማያዊ ካኪ ለብሰው ከፋብሪካ የወጣ ሚኒባስ መስለው በህዝቡ ፊት ይታያሉ። ህዝቡ ግን አልተደነቀም፣ ኢምፕረስድ አልሆነም። ህዝብ ወደ ስልጣን የሚያወጣ ከድህነቱ እንድታወጣው ነው እንጂ ድህነቱ እንድትሻማው አይደለም። በጊዜው ጠቅላይ ሚኒስትር የነበረው ፍቅረ ስላሴ ወግደረስ ግን የሆነ ሀብታም ዘመድ ስለነበረው በ6 ወር አንድ ጊዜ ሸሚዝና ከራባት በካኪው ላይ ነስነስ ያደርግበታል።
እና ህዝቡ ምን ይል ነበር? አለባበስ እንደ ፍቅረ ስላሴ ወግ ደረሰ። እኔ ግን እላለሁ ከለበሱማ እንደታከለውማ